እንዴ ሁለት ምንድነው የማይደረግ ስራ ትሰሪያለሽ? የፈፈራሽ አለ አንቺ አይደብርሽም? ምንድነው የሚደብረኝ? ሞቀኝ አልኩ። ስለዚህ ስለሞቀኝ አደፋውብህ። ቤት ነው ሞቀኝ። እዚህ ሞቀኛ እንዴ? እዚህ እኮ አየር እየወሰድኩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ የነጂብ ቲዩብ ቤተሰቦች? አልሐምዱሊላህ እኔ ደህና ነኝ። ዛሬ እንግዲህ በራሴ ቤት አይደለም የመጣሁት በነጂብ ቤት ነውና በርግጥ ነጂብ ቪዲዮ ከለቀቀ ትንሽ ቆይቷል። አካውንቱም ትንሽ ተመቷል። እንደ በፊቱ እየታየለት ምናምን አይደለም፣ ቶሎ ቶሎ እየሰራም ስላልሆነና ውድ ቤተሰቦቻችን ነጂብ ወንድማችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ኮመንት በማድረግ በደንብ አበረታቱት። ያው እንዲህ ማለት ባልችልም አልኩት አይደለ? ግን ነጂብ አናዶኛልና እሱን ለማናደር ነው ዛሬ አቅጄ ወደ ቤቱ የመጣሁትና ከዚህ በፊት እሱ ያናደደኝ ነገር ስላለ ለምን ዛሬ ነጂብን ፕራንክ አልሰራውም ብዬ ነው ስደውልለት ቤት ነው ምናምን ስላለ እንግዲህ ብድሬን ለመመለስ እንዳናደደኝ ላናድደው ወደ ቤቱ መጥቻለሁ ማለት ነው። እንግዲህ እናንተ ጋር ረመዳን እንዴት ነው? ረመዳን ወላሂ እዚህ በጣም ደስ የሚል ድባብ አለው። በጣም ማሻአላህ የሆነ ጊዜ ነውና እንግዲህ እናንተንም አላህ ያበርታችሁ። ያው ወደ የመጨረሻው ቀናቶችም እየተጠጋን ነው አይደል? ወደ ኢቲካፍ የምንገባበትም ቀን እየተቃረበ ነውና አላህ ኢቲካፍን ይወፍቀን። አላህ ለይለቱል ቀድርን ይወፍቀን። በትክክል ቀኑን ባናቀውም በአስሩ ቀናት ግን ስለምንጠብቅ በቻለው አቅም ሌሊቱን በዒባዳ ለማሳለፍ እንጣርና እንግዲህ ነጂብ ቤት አለሁ ብሎኛል። ቤት ሂጄ ፕራንክ ላደርገው ነው። ፕራንኩን ግን አልነግራችሁም፣ እዛው ከገባሁ በኋላ ነው አብራችሁ የምታዩት የሚሆነው ማለት ነው። እና ውድ ቤተሰቦቻችን ቀድሜ ማለት ነው ይሄንን መግቢያ ከመስራት በፊት እቤት አግኝቼው ነበርና ምን እንደሆነ አላቅም፣ ፍራሽ ይዞ ወርዶ ምናምን ውጭ ላይ ተኝቷልና ከዛ በኋላ ነው የፕራንክ አይዲያ ሲመጣልን ኢምሩን ደውዬለት ምናምን ና ካሜራ ያዘኝ ብዬ ወጥቼ ነው እየሰራሁላችሁ ያሉት። መጣሁ ብዬ ነው የወጣሁት። አሁን ተመልሼ እንግዲህ ውጪ ተኝቷል። እኔም ማደርገውን ነገር አውቃለሁ። እንግዲህ ምን ሆንክ ምናምን ስለውም አልመለሰልኝም። አሁን መልሼ ደህና ሰው መስዬ ምን ሆንክ ነጂብ ምን ሆነሃል አይነት ነገር ብዬ እንግዲህ ፕራንክ የምሰራ ይሆናልና እስኪ አብረን ሄደን እንየው። ደግሞ እኮ እንዴት እንደተኛ ብታዩት ነው። ውድ ቤተሰቦች እንግዲህ ማለት ነው ስለምመለስ ቀስ ብዬ ነው አድፍጼን በሩ ከተከፈተ አልዘጋሁትም ነበር ስወጣ ማለት ነው እንዳይከፍትልኝ ምናምን ብዬ። ስለዚህ አሁን ገብተን ፕራንክ የምናደርገው ይሆናል። ጉዱን ታዩታላችሁ። በቃ ነጂብ አሁን ተኝታል። ምን ሆነህ ነው ደግሞ እንደዚህ ያሸርጠህ ምናምን የተኛኸው? አንተ ያናገርኩህ አይደል እንዴ? ምን ሆነህ ነው? ምንድነው ማለልህ? ለምንድን ነው የተኛኸው? እንደውም ቤተሰቦቻችን ጉድህን ይዩት እንዴት እንትን እንዳል እንደዚህ እንደ እብድ በተኛት እንደው የሰው በር ልዝጋ ደግሞ አንተ ገርመኝ እኮ ምን ነው እንዴ የተኛኸው? ማስፈለገኝ መተኛ ስላስፈለገኝ ማለት ነው። ጾመኛ ነህ? አዎ። እና ታዲያ ጾመኛ ነህ ሄደህ ገብተህ ቁርአን መቅራት ምናምን ሲገባ እዚህ ፍራሽ አንጥፈህ መሀል አስፋልት ላይ ሰው በምን ይተላለፍ? እስኪ መንገድ ዘግተህ የራሴ ግቢ እኮ ያንተ ግቢ ቢሆን ሰው በምን ይተላለፍ? ለምንድን ነው ሰው አዛ የምታደርገው በረመዳን? ነጂብ ተነስልለት ምናምን መባል አለበት እንዴ? አንተ ትልቅ ሰው አይደለም? አዎ ስሚ ተራዊ ስራ መሽው እኛም እኮ ተራዊ እንሰግዳለን፣ ግን እንዳንተ ተኝተን አናረፍድም። ሴት ነን፣ ኢፍጣር እንሰራለን ምናምን፣ ግን እንዳንተ አንደክምም። ቆይ ትንሽ ልተኛ ነው ማለት ነው። ኋላ ወደ ስራ እንዴ ታዲያ ቤት አለ አይደለ? ቤት እንደሌለው ሰው መሀል አስፋልት ላይ ምንድነው ቤት ገብተህ መተኛት ነው። ስራ ሞቀና ቤትማ አንተ አትነሳ እኮ ይከብዳል። አትነሳ ነጂብ አሁን ለተኛበት ነው ነግሬሃለሁ። ተው ተነሳ። እሺ ጥሩ ትነሳ። ምን አደረኩ? ወላሂ እኔ የሚቆጨኝ ካልሲ ማበስበሴ
ምን አስበሽ ነው የምትልብኝ? ምን ነው ተሽወርሽ ነው አጨምታ ነኝ ምን ነው ሞቀኝ አላልክ? እና ቢሞቀኝ ምንድን ነው የምትልብኝ? ፍረፍ ላይ ከኔ ላይ ፍረፍ ላይ ምንድን ነው? ቆይ እንደው የራሱ ቢኖረው የት ነው? ኧረ ፍራሹን አበሰበስከው። አወጣ ያ ሁለት ምንድን ነው የማይደረግ ስራ ትሰሪያለሽ? እንደምታውቂ የሰው ፍራሽ አበሰበስከው። አንቺ ደብረሽ ምንድን ነው ለምንድን ነው የሚደብረኝ? ሞቀኝ አልኩ። ስለዚህ ስለሞቀኝ አደፋውብህ። ቤት ነው ሞቀኝ እንጂ ሞቀኛ እንዴ? እዚህ እኮ አየር እየወሰድኩ ነበር። ይበልጥ ቤት ገብተህ እንደ ሰው እንድታርፍ ደግሞ ባይሞቀህ የተሻለ ነው። አቦ እንዴት ነው የምታስቢው? በአላ እንዴት አሰብኩ? እንዴት ነው ምንድን ነው? ምን አደረኩኝ? ምን ማለት ነው? አንተ ምን ወላሂ እኔም በሰበስኩ። ጭራሽ አንቺ አይረብሽም እንዴ? በአላ ምንድን ነው የሚደብረኝ? እኔ የደበረኝ አሁን የራሴ መበስበስ ነው። ወላሂ ጭራሽ ካሜራ ይዘሽ አዎ ካሜራ ይዤ ሞቀ ምን ልታመጣ? እንደዚህ አልጠብቅሽም። ወላሂ ምንድን ነው ሞቀ ውሃ ደፋው። እንደው ማመስግነኝ ልታመሰግነኝ ይገባል። የሞቀ ቤት ነው እንጂ እኮ እዚህ አልሞቀኝም። ያው ነው እዚህም ቢሆን ይሞቃል። አይታይም? ፀሐዩ ራሱ እየደረሰ ነው። የኔ መበስበስ ግን አይታይም። አንተ እኮ ቤትህ እዚህ ነው። ደግሞ አትርጨኝ ሆኖ። ኧረ እባክሽ ጭራሽ እና አንቺ አይረብርሽም? ባላ አይደብረኝም። ምንድን ነው የምታረጊው እንደዚህ? አሁን ለኔ ልብስ ፈልጉልኝ እንጂ እዚህ አካባቢ ሴት የለችም፣ እህትህ ምናምን የለችም። አይ እንዲህ በስብስ ያላሳዝንህም እንዳለ ምን አገባኝ እኔ እባክሽ። እንደውም እሄዳለሁ። ነጂ ወዴት ነው የምትሄደው? ኧረ ቤትህ ወደዚህ ነው። ልንገርህ የት ነው የምትወጣው? እብድ ይመስል ቤትህ ወደዚህ ነው። ምንድን ነው ምን ላድርግልሽ ነው? ቤትህ ወደዚህ ነው። እኔ ግን ጭራሽ አውራት እነዚህ አታድርግሽ። ምን አንተ ምንድን ነበር ያደረከኝ? መች ምን አደረኩ ነኝ? ተው አትርሳ ያደረከኝን። እንደው ምን ይሁን ታያለሽ፣ ምላሹን ደግሞ ታያለሽ። ምን አንተ ነግሬሃለሁ። ሲጀምር ምንም አይነት ምላሽ ይሄ ፕራንክ ምላሽ ምናምን ተው በቃ። እኔ ያደረከኝን መለስኩ። ይሄ መልስ ምት ምናምን ይቀራል። ይባል አትበልብኝ። ወደዛ አሁን ስራ ላይ አይደለም እና እኔ ምን አገባኝ? ይመለከተኛል ደግሞ እንዳለው ልብሴን አበሰበስከው። እሺ አሁን እንዴት ነው ወደዛ ማልፈው? እስኪ ወሉልልኝ ከቀይ ምንጣፍ ምናምን አምጥፈልኝ። ቀይ ምንጣፍ ጭራሽ ቀይ ምንጣፍ አላዝ እና እኔ አሁን ቢያንሸራትተኝ ምናምንስ እንዴት ነው የምታስቢው? እንደሆነ ቀይ ምንጣፍ አንጥፍልኝ፣ አበባ ምናምን ጎዝጉዘህልኝ፣ ቀስ ብለህ ወደ ቤት ወስደህ ምናምን አስተናግደኝ ማለት ነው። ለማንኛውም ግን ይሄን ብላሽ እንዳረሽ አንተ ደግሞ ተንሸራተህ ወርቃ ማለት ነው። መሳቂያ እንዳትሆን እንትን ፍራሹን አምጣና እንትን በል አንጥፈው። ደግሞ ማታ ምን ላይ ትተኛለህ? ሳስበው ደግሞ አማረብህ። ደግሞ አንተ የለሰለሰች አይጥ መስልሃል። ኧረ እሺ አሁን መሀል እንትን አትበለው፣ ከፍ አድርገው አዙረው። አሁንም እንደሱ አይደለም ወላሂ ልብሴን አበሰበስክ። እሺ አንተ አይደብርህም? እኔን አበሰበስሽ ደግሞ ትስቂያለሽ። ደግሞ አምሮብሃል ታውቃለህ። አታራክሽብኝ እንደ አንተ ማለት እንዴ? አውለት እባክሽ እባክሽ፣ ኧረ እባክሽ እባክሽ ተይ። አሁን ሂድና ልብስ ቀይር። አልቀይርም በቃ። ኧረ ዘበርክኝ። አሁን እንዴት ነው እንደዚህ በስብሰህ ማለት ላይኔ ሁሉ ከበርክኝ። ሂድ ጭራሽ ልብስህን ልጠብልህ ወላሂ በል እና ታዲያ ወላሂ ይወጥልሃል። ልብስህን ልጠብልህ ታዲያ። ኧረ ተው እና ታዲያ ቀፎ አስተግፊሩላህ። እንደው በረመዳኑ አታሰድበኝ። እንደው ሳልፈልግ እኮ አበላሽተኸኛል። ቀፎ እኔ ቀፎ አይደለ ቀፎ እኮ ውስጥ ማር ነው ታውቂያለሽ። ከኔም ደግሞ ጀምረሃል። አይ ውሃ የራስ እንትን ወደ ቀልብ መለሰ። ይሄ ምላሽ እንዳረሽ ደግሞ ወሰደ ውሃ ላይ ይረሳል። ለሰው ደግሞ ይናደዳል። እንግዲህ ፍራንክ አድርገናል። እንግዲህ ነጅም ምንም ልልህ አልችልም። የሚገባህን አግኝተሃል። ጥሩ መልስ ሰጥቼሃለሁ። ከመሬት ተነስቼም አይደለም ፍራንክ ያደረኩት። ምን ደስ የሚለው ነገር በአንተ ቤት ነው የሚለቀቀው። ቪዲዮ ከሰራህም ስለቆየህ ብዬ ነው ፍራንክ ያደረኩት። እኔ ፍራንክ ልሰራችሁ በቃ ስቤላችሁ ምናምን ነው። ስለዚህ በአንተ ቤት የሚለቀቅ ቪዲዮ ነው። እንኳን ደስ አለህ። አመሰግናለሁ። እና አሁን ደግሞ ትንሽ ተኝቼ ወደ ስራ ገባለሁ ብዬ ይኸው እንግዲህ እንደምታዩት ልብሴንም አበስብሰዋለች፣ ሽርጤንም እንደዚያ አበስብሰዋለች። እንግዲህ ሽርጤንም ታጥቢያለሽ፣ ልብሴንም ታጥቢያለሽ። በጣም እውነት ነው። አታጥቢም? አጥብልህ እኮ ሙርት ይያለ ጋር። ለማንኛውም የመልስ መቶ ደግሞ በአንቺ ቪዲዮ
እናያለን ማለት ነው። የለሁም እኔ በቃ ከዚህ በኋላ ከነጅብ ጋር ያለኝን ወዳጅነት አቋርጫለሁ። ውድ ቤተሰቦቻችን፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ።